ትላንትና ፒኤስጂ ከኦስማን ዴምቤሌ ባልተናነሰ አንድ ምርጥ ተጫዋች አስፈርሟል። እሱ ተጫዋች ዳኛው ነው። ሰላም ጤና ይስጥልኝ። ከትላንት ምሽት ከባድ ጊዜ አሁን ተመልሻለሁ። ቪዲዮ መስራት አልቻልኩም፣ መረጃ ላደርሳችሁ አልቻልኩም። አሁን ግን እችላለሁ መረጃ ላደርሳችሁ። ትላንት ስለነበረ ጨዋታ የተወሰነ ልንገራችሁና አንድ በጣም የሚገርም በኳሱ ዓለም የሚደንቅ ነገር ሰው ሁሉ ሲጨፍርና ሲፎክር አንድ ተጫዋች ግን ያሳየውን አንድ የሚገርም ነገር መጨረሻ ላይ ቪዲዮን ታዩታላችሁ። አሁን ይሄን ልንገራችሁ። ትናንትና ፒኤስጂ አርሰናልን አሸንፏል። የቻምፒየንስ ሊግ የዩሮፓ ሊግን ፒኤስጂ በልቷል። እንኳን ደስ ያላችሁ የፒኤስጂ ደጋፊዎች በሙሉ ልላችሁ ወዳለኝ። የአርሰናል ደጋፊዎች ደግሞ ይሄን ቪዲዮ አዳምጡ፣ ሼር አድርጉ። ዝም ብላ አትመልከት። አካውንቴን ዋርኒንግ ላይ ነው፣ ኮፒ ሊንክ አድርጉልኝ። ምን እያልኳችሁ ነው? ትናንትና ፒኤስጂ ከኦስማን ዴምቤሌ ባልተናነሰ አንድ ምርጥ ተጫዋች አስፈርሟል። እሱ ተጫዋች ዳኛው ነው። አድማጮቼ ዳኛው የሰሯቸውን 3 ስህተቶች ልንገራችሁ። 3 ዋና ስህተት የሚባሉ የመጀመሪያው 45 ደቂቃ ላይ ጨዋታው ሲያልቅ ክርስቶስን ነው የምላችሁ፣ አልዋሻችሁም። እኔ የሆነ ረብሻ የተነሳ ነው የመሰለኝ። 45 ደቂቃ ላይ ሳካ ኳሷን ይዟል፣ ሊያሻማ ሲል ፊሽካ ተነፋ። የትም አይነፋም ኳስ። ያችን አጋጣሚ ሊጠቀማት ይችላል። አጋጣሚውን አትጠቀሙ አርሰናሎች ናችሁ ብሎ ዳኛው ያችን ፈረደ። ግር ብሎ ሲሄዱ እኔ ኮርና ሊሻማር እንደ ምን ሆኖ ነው ስል ለካ ዳኛው አቆም ብሎ ነው። ተጫዋቹ ሁሉ ግር ብሎ ይወጣል። ኦኬ 1-0 እየመራ ነበር። እስከ 63ኛ ደቂቃ አሪፍ እየሄደ ነበር። አርሰናል በጣም ተፋልሟል። ተከላክሎ ነው የጨረሰው ሲል እሱን አንተ አልተከላከልክም፣ እሱን ያንተ ቲም አልተከላከለም፣ እዚህ ደረጃ አልደረሰም። ገብታችኋል? ይሄን ለምትሉ ሳይጫወት ነው አንዱን ጎል የሚያገባው ያላችሁ የእናንተ ቲም እዛም ደረጃ አልደረሰም። ይሄን ቁርጣችሁ ነው። የሰው ቲም ላይ እየደገፍክ ሁሉም የኔ ነው እያልክ እያሽቃበትክ እየኖርክ ቲም ሳይኖረ ባለ ቲም የሆንክ ባለቤት ባለ 5 ቲም ባለቤት የሆንክ ሰውዬ እሱን አንተ ስነ ስርዓት ያዝ ማለት ወዳለሁ። ሲቀጥል አርሰናል በዚህ በመጀመሪያ ዳኛው ስህተት ይችን አጥቷል። አንደኛ። ሁለተኛ የሞስኬራን ስህተት አርሰናል ደጋፊዎች እንደው እንበል ካልን ፐርፌክትሊ ስኩል ቢ ፔናልቲ ሞስኬራ ስህተት ግን አይታችሁታል። ሊመታው ሲገባ አላየውም ተጫዋቹን። ዩሲ እንደዚህ ዞሯል። ኳሱን ለመከላከል ነው ግራጉ እንደዚህ ያዞረው አይደል? አይቶት እንኳን አልመታውም። ባየውም ግን መንተር ላይ ነው፣ ፔናልቲ ላይ ነው፣ ግዴታ ያሰጣል። ኦኬ አለፍ ነው በዛ። ከዛ በኋላ ማዱኬ ወርቋል። ምንም የተባለ ነገር የለም አይደል? አኪሚ እንደዚህ አንቆት ነው ካቨርት ኳስ የተቀበለው። እነኚህ 3ቱ ነገሮች እናንተ እንዴት ነው የምታዩት? ምንም የማይመስል ከትልቅ ሊግ ይሄ የማይጠበቅ የሌባ ሊግ የሚያሰኝ አይነት ስራ ነው ትላንት የተሰራው። ሌላው የእኛን ቤት ስንገባ ኢዜ ተቁላላህ። በጣም ይቅርታዬን ቃል ስጠቀም በጣም አናፋ። የሚደርስብኝ ሰው የለም። 10 ቁጥር ማሊያ ለብሳል። የሜሲን የሮናልዲኖን የዚዳንን ለብሳል። ሜንዞ አትችልም። እኔ እንደዚህ ብዬ ቪዲዮ ስለቻላከ ይቅርታ። ኢዜ በጣም ነው ያነደርኪ፣ በጣም ያቃጥልኪ፣ በጣም ማለት ማጋሊሽ ደሙ ለግሷል እስከዛሬ ድረስ። ኢዜ ኳስ በያስ ቁጥር ብቻህን 100 ሆነ መሀል ሜዳውን እንድትገለበ ማለት ጊዜ የሚቀመውን ኳስ ካያችሁ ኢዜ እንዲህ በቃ ከፍ ዝቅ ሲል ነው በቃ ክንፍ አውጥቼ ልብረ ምናምን ሲል ይቀማል። በቃ መሀል ተጫዋች ከሆን ማየት ነው። ስኬሊ ራሱ እኮ ያን ይጠብቃል አይደለም? ኢዜ ማለት ይሄ የኢዜ ስህተት ነው። ኢሊጎሬ ሲመታ በአንድ ፔናልቲ 5 ጎል የሚያገባ ነው ይመስለው። ጌታን ነው የምላችሁ 5 ጎል እንደ ኢዜ የሚያገባው እንዴት ነው ነው እንዲህ ያለ አንተ አቃጠልከን፣ እግዚአብሔርን አቃጠልከን። ጋብሪኤል ማጋሊሽ ከጥንት ጀምሮ የቲሙን እንትን በጫንቃው ላይ ተሸክሟል። ያ ፕሬሸር አለ። ሲቀጥል ደግሞ ኳሱን ሞክሯል። ገብቷል አይደል? በሞከረበት ልክ ሄዷል። የመጨረሻ መጪ እሱ ነበር። ያ ቴንሽን አለበት። መርቶላል፣ አግብቶላል። በመሸነፍ ልክ ሄዳል። ኤኒዌይ በርቱ። የአርሰናል ደጋፊዎች አንዳንድ ነገሮች ያናዳሉ። እንድናድር ምክንያት ኢዜና ማጋሊሽ ናቸው። ግን ኩራት ይሰማናል። ኦኬ ስለተሸነፈ አርሰናል ላይ አናመር we are the gunners ኦኬ ይሄን ቪዲዮ ይዩትና የመጨረሻ እንትሩን ይዩት። ይቅርታ እሺ አንዳንድ ቃላቶች ትክክል አይደለም፣ ከባለሙያ አይጠበቅም። ግን ስለተናደርኩ ነው። ኢዜ ያው ምርጥ ነበር፣ ግን ያው በዚህ አስከፍተናል። እሺ አርሰናሎች ሶሪ እናርግለት፣ ሶሪን በለው ኢዜንና ጋብሪኤል ማጋሊሽ ማለት ነው። ዲክላን ራይስ በቃ we are the best for us
ራያ ሞክረሃል፣ በቃ ራያ ሞተሃል፣ በቃ ተማሙተ ለፍቲሙ ምንም በቃ አልተቻለም። ከአቅም በላይ ስለሆነ ነው። አሸንፈናል። እሺ ተሸንፈናል። ኦኬ ኢላ አርሰናል። ኦኬ ቺም ቪዲዮ አትና እንጨርስ። እዚህ ጋር እሺ ማጋሊሽን ይሁት ከዛ እንጨርስ። ውሽ የሚገርም ፍቅር የሆነ ተጫዋች ነው። ቴንክ ዩ እንወዳችኋለን። አሸንፋችሁናል። ስላሸነፋችሁ እናከብራችኋለን። ፒኤስጂ